በተመሳሳይ ሰዓት በተደረጉ ሌሎች የቻምፒየንስ ሊግ ተጠባቂ ጨዋታዎች ውጤቶችን ለመግለጽ ያክል ማንቸስተር ሲቲ ጋላታሳራይን በሜዳው አስተናግዶ ሃላንድና ቼርኪ ባስቆጠሯቸው 2 ጎሎች 2-0 ማሸነፍ ችሏል። 16 ነጥቦችን በመያዝ 8ኛ ደረጃን ይዞ እንግዲህ ቶፕ 8 ላይ በማጠናቀቅ በቀጥታ ወደ ቀጣዩ ዙር ማለፉን አረጋግጧል። ባርሴሎናም በኮፐንሃገን 1-0 ከመራት ተነስቶ 4-1 ማሸነፍ ችሏል። ሌዋንዶውስኪ፣ ላሚን ያማል፣ ራፊኒያና ራሽፎርድ ደግሞ ለባርሴሎና ጎሎችን ማስቆጠር የቻሉ ተጫዋቾች ናቸው። 16 ነጥብ በመያዝ 5ኛ ደረጃን ይዘው በቀጥታ ወደ ቀጣዩ ዙር ማለፋቸውን ያረጋግጡ ሌላኛው ቡድን ሆነዋል። አስገራሚ ውጤት የተመዘገበበት የቤኔፊካና የሪያል ማድሪድ ጨዋታ ደግሞ የቀድሞ አሰልጣኙ ጆዜ ሞሪኖ የቀድሞ ቡድኑ ሪያል ማድሪድን ገጥሞ 4-2 በማሸነፍ ወደ ቀጣዩ ዙር ለማለፍ ራሳቸውን በፕሌይኦፉ አስገብተዋል። ሪያል ማድሪድ ደግሞ ከቶፕ 8 ውስጥ አስወጥተዋል፣ ወደ ፕሌይኦፉ እንዲገቡ አስገድደዋል። ፒኤስጂን በፓርክ ደ ፕረንስ ኒውካስልን አስተናግዶ 1-1 ተለያይቷል። ሁለቱም ቡድኖች ወደ ቀጣዩ ዙር ማለፋቸውን በቀጥታ ስላላረጋገጡ የግድ የፕሌይኦፍ ጨዋታ ይጠብቃቸዋል። በፕሪሚየር ሊጉ የተቸገሩት የቶማስ ፍራንኩ ቶተናም ፍራንክፈርትን ወደ ሜዳው ሄዶ አቅንቶ 2-0 በማሸነፍ 4ኛ ደረጃን ይዘው ማጠናቀቅ ችሏል። በቀጥታም ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ባየር ሙኒክን ፒኤስቪን 2-1 በማሸነፍ በቀጥታ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን መሆን ችሏል። ለማንኛውም ስለምሽቱ የቻምፒየንስ ሊግ አስደናቂ ውጤቶች ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሊቨርፑል ይሄ የአዘርባይጃን ቡድን ካራባክን መሃን በባጉ አሸክማ ቀዳደረችው ነው ማለት 5-0 ያለ ነው ይሄን ቪዲዮ የምሰራው። ምክንያቱም አቴንሽን ሌሎች ጌሞች ላይ የማድሪድ ጨዋታውን 3-2 ሆኗል። ይሄን ቪዲዮ ሰራው እንደተለመደው ኤምባፔ አብቷል፣ ስለሱ እናወራለን ብቻ። እነዚህ ካራባክ የሚባሉ ቡድኖች ሎንግ ስሮ አይችሉም ማለት ነው አይደል? ሎንግ ስሮ እንደ ፕሪሚየር ሊግ ቡድኖች ሎንግ ስሮ ቢችሉ ኖሮ ችግር ውስጥ ይከቷቸው ነበር። አርኔ ስሎት የተለመደውን ጽድት ያለ ሳክስ ያለፈው አመት ቻምፒየንስ ሊግ ናካውት ስቴጅ ፒኤስጂ ስላስወጣን ነው ዋንጫውን የበላ ነው አለ እንጂ ዋንጫውን አንበላውም ነበር። ምን ሼ ነው የራስ አርኔ ስሎት ከባድ ጫና ውስጥ ነው ያለው፣ ከባድ ጫና ውስጥ። ይሄ ያስደስታችሁ ቪክቶሪስ ሲጀመር እንግሊዝ ላይ ፕሪሚየር ሊግ ላይ ሳትችሉ ራስኮ እንግሊዝ ላይ ተወካይ ዋናው ተወካይ ነሽ አይደል? 6 ቻምፒየንስ ሊግ አለሽ፣ 3 ዩሮፓ ሊግ ምናምን አዝንበሽዋል። ሌላ ቋንቋ ሄደሽ መናገር ትችላለሽ ነው የምልሽ። እሱ ግልጽ አይደል? ግን ሎንግ ስሮ አሁን ዊኬንድ ላይ እንደሚገባበት አርነ ስሎት ያቃል በቃ ከዚህ አምስቱ የሆነ ሁለቱ ምናምን ነገር ወስዶ ሌላ ፕሪሚየር ሊግ ቡድን ላይ ያመጣው ሳላህ ያለፈው ሳምንት ሶቦዝ ላይ ያገባውን ቅጣትም ተገለበጠው። ሳላህ ማግባቱ ደስ ብሎናል። ሳላህ ማግባቱ ደስ ላይለን አይችልም። ብቻ ይመችሽ ፈታበይ። ዊኬንድ ላይ ያለብሽ ሰው ማንም ይሁን ጠብቂ። እኔ የምለው ምንድነው የማርቲኔሊ ነገር ነው። ስለ ውጤቱ ተውት፣ ቪዲዮ ሰርቼበታል። የማርቲኔሊ ነገር ምንድነው? እግዚአብሔር እኔ እኮ በኮንፊደንስ እግር ኳስ ላይ በኮንፊደንስ በጣም ማምነው፣ በጣም በቃ ኮንፊደንስ ማለት ደኪ ነገር ነው ብዬ ማምነው ለዚህ ነው። ልጁ ፕሪሚየር ሊግ ላይ ጎባጣ ነው፣ ደነዝ ነው፣ ድሪብል ማረግ በቃ የሚችለው ነገር እንኳን አይችልም ማለት ነው ፕሪሚየር ሊግ ላይ። እዚህ ቻምፒየንስ ሊግ ላይ ሌላ ሰው ኮንፊደንስ አለው። እቺን ሰሞን ቻምፒየንስ ሊግ ላይ ካይረት ስለሆነ ነው ያገባው እንዳትለኝ፣ ሙኒክ ላይስ ነው ምናምን ተቀይሮ ነው ብቻ አግብቶ የለም ሁሌ ያወራዋለሁ እያልኩ እየረሳሁት ነው። ፕሪሚየር ሊግ ላይ ትንሹ አንበሳ፣ ቻምፒየንስ ሊግ ላይ ትልቁ አንበሳ ጋብሪኤል ማርቲኔሊ። እናቴ ተው ቻምፒየንስ ሊግ ላይ ድምጿን ገና ሲሰማ ጋብሪኤል ማርቲኔሊ ይሆናል። ፕሪሚየር ሊግ ላይ ደግሞ አይመቸውም ጭራሽ አይችልም። ለማንኛውም ከሀቨርትዝ አግብቶላቸዋል። ቪክተር ጊዮኬሬሽም ከቸከች ብላለች። በቃ እነዚህ አይነት ቲም ላይ ሲሆን ቀልዴ ነው። ጊዮኬሬሽ ሙድ እንዳትይዙ ብያለሁ። ጊዮኬሬሽ ላይ እኔ በሲቲ ደጋፊ ስማ ይከበል። 2000 የጤና ቡድን አገኘሽ አልባሊ ቦታ ከምንውል እግር ኳስ እንጫወት የሚሉ ሰዎችን አግኝተሽ ለጥለጠሽ መተሻውን ልትመጻደቂ ለጠለጥኩት ሻምፒዮንስ ሊግ ላይ ለጥለጭ። እኔ ሻምፒዮንስ ሊግ ራሱ እንደዚህ መበላሸቱን አላውቅም፣ እንደዚህ መግማማቱን አላውቅም። እንዴ አንቺ ወያላ ደግሞ ይሄ ዶር አበባ በወር አንድ የሚያገባ አጥቂሽን ይዘሽ መተሽ እንትናዬ እኮ አገባ እንዳትዪ፣ እንትናዬ እኮ ተመለሰ እንዳትዪ። 2000ንም ሊግ ላይ አቅሻለሁ ሊግ ላይ እግር ኳስ ላይ አቅሻለሁ። አሁን እግር ኳስ አይደለም የተጫወታችሁት እኮ በእውነቱ እንዴ መተንዳት መጻደቅ እንደዚህ ማን ይሸዋወዳትም እንዴ? የለም እንደዚህ